እሺ ዛሬ እንግዲህ ከፖስታ ቤት የተቀበልነውን ከአሊኤክስፕረስ የተላከልንን እቃ እንከፍታለን፣ አንቦክስ እናደርጋለን ማለት ነው። እንግዲህ እንደምትመለከቱት ይህ እቃ በአሊኤክስፕረስ ላይ $14 ምናምን ነው የሚሸጠው። እኔ ግን ቅናሽ ኮይኖችን ተጠቅሜ ነው ይህንን እቃ በ$5 ብቻ ማዘዝ የቻልኩት። እንግዲህ እንዲህ ቦክስ ተደርጎ ተልኮልናል ማለት ነው። እሱን እንግዲህ ከፍቼ አሳያችኋለሁ። ኦ ማይ ጋድ! ያውና እንግዲህ እቃችን ይህንን ይመስላል። ኦራል ኢሪጌተር ነው ለጥርስ ፕሬዠር ማለት ነው። ያው በቦክስ ነው እንዴት ላክልን። እነዚህ እቃዎቹ ናቸው። ያው ማኑዋልም አለው፣ ቻርጀርም እዚች ጋር እንደምትመለከቱት ቻርጀር አላት። እነዚህ የቀያየር የምንጠቀምባቸው ናቸው። ይሄ ፍሎስ ነው። እቺኛው ደግሞ በጣም ደስ ይላል። ያው ማኑዋላችን እንግዲህ እና $13 አሊኤክስፕረስ የሚሸጠውን እቃ $5 እንዴት እንዳዘዝን አሁን ቪዲዮ የምሰራላችኋል። እንግዲህ እንደምትመለከቱት እዚች ጋር $5 ብቻ ነው ማለት ነው። እና ደግሞ ከፖስታ ቤት የሚሰጣችሁ ደረሰኝ አለ። 50 ብሯን ስትከፍሉ እችን መውሰድ ይኖርባቸዋል ማለት ነው። ምናልባት እዛ እንዳይቀርባችሁ ያው ነው። እና ቀጥታ እንግዲህ አሁን እንዴት የቅናሽ ኮይናችንን መጠቀም እንደምንችል አሳያችኋለሁ። አብራችሁን ቆዩ። አመሰግናለሁ። እንግዲህ እንዴት በቅናሽ እቃዎችን መግዛት እንደምንችል አሳያችኋለሁ። እዚህ ላይ አሁን ተከታተሉኝ። እዚች ጋር እንደምትመለከቱት ኮይንስ የምትለዋለች፣ እሷን ስትነካት እዚህ ያመጣችኋል ማለት ነው። እኔ አሁን ብዙ ሁሉ ቀን እየገባሁኝ እዚች ጋር ኮሌክት ስለማድረግ አሁን ስንት ዶላር ደርሶልኛል። እዚች ጋር እንደምንመለከተው $31 ከ89 ሳንቲም ያው እዚች ጋር ማየት ትችላላችሁ። $31 ከ89 ሳንቲም አለኝ ማለት ነው። ስለዚህ አሁን እንዴት ነው የምንጠቀመው የሚለውን ደግሞ ስንመለከት ቀድም ያሳያችሁን የኦራል ኢሪጌተር ይሄኛው ነው፣ ግን ይሄኛው ዋጋው በጣም ውድ ነው። ያው መላኪያው እዚች ጋር $10 ነው፣ ዋጋው 5 ነው። እንደዚህ አሁን ሪፈንድ ብታደርጉ እንኳን የመላኪያው ስለማይመለስላችሁ እንደዚህ አይነት እቃዎችን እንዳታዙ። እና አሁን 50% የሚል አለ። ለምሳሌ ሲናማይድ፣ ማግኒዥየም ይሄንን ማዘዝ ከፈለጋችሁ እኛም በጣም ብዙ ነው። አሁን ግን $2 የሚለው $1 ይቀየራል ማለት ነው። ምክንያቱም እዚች ጋር 50% ቅናሽ አለው ብሎናል። ያው እንግዲህ ላሳያችሁ። እዚች ጋር አያችሁ የመላኪያው $2 አለ፣ እዚች ጋር ግን $1 ነው ከፈሉ የሚለን። ስለዚህ እንደዚህ አድርገን በቅናሽ መጠቀም እንችላለን ማለት ነው። አሁን እዚች ጋር $15 የሚለውን $5 ብቻ ነው ያስመጣሁት ማለት ነው። ቀኑም ከዱባይ ስለሆነ የተላከልኝ በጣም በቅርብ ቀን የመጣልኝ 15 ቀን በማይሞላ ቀን ውስጥ ነው የደረሰኝ ማለት ነው። ያው ላሳያችሁ እዚች ጋር እቃ የታዘዘው በአፕሪል 24 ነው። ዛሬ ደግሞ 14 ነው ማለት ነው። የደረሰው እዚህ ነው። ሜይ 10 ቀን ደርሷል። ስንት ቀን ማለት ነው? ከዛ 6 ቀን አለ። ከዚህ ደግሞ 10 ቀን 16 ቀን በሁለት ሳምንት ነው የደረሰው። እንግዲህ ከዩናይትድ አረብ ኤሚሬት ሲሆን በጣም በቅርብ ቀን የሚደርስላችሁ ማለት ነው። እቺ የመጨረሻ ኤኤ ስትሆን አረብ ኤሚሬት ማለት ነው። እንግዲህ እንደዚህ በቀላሉ በቅናሽ ማዘዝ ትችላላችሁ። ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። አመሰግናለሁ።